እንደዚህ ምርጥ የሆነ ሾርባ እንዴት እንደሰራሁት ማለት ነው። አብረን እንስራ። በጣም የሚጥምና ደስ የሚል ልዩ የሆነ ሾርባ ነው የሰራሁት ዛሬ ጋይስ። እና እዚህ የሚያስፈልገኝን ነገር ከታትፌ አስቀምጫለሁ ማለት ነው። ሽንኩርት፣ ነጭ ሽንኩርት፣ ድንችና ኩሳ እንዲሁም ዶሮ ሰደር በትንሹ ከትፌ፣ ካሮት የሚያስፈልገኝን ነገር በሙሉ እንደዚህ አዘጋጅቻለሁ። ከዛ በኋላ የምሰራበት ላይ ካመጣሁኝ በኋላ ስቤ ያደረኩት የሚታረጉት እሱና እንጨመርኩት ማለት ነው። ከዛ ሽንኩርቱን ጨመርኩኝ። ከዛ ትንሽ አጥላለሁ ከዛ በኋላ በኋላ ትንሽ አጥፋቸዋለሁኝ። በኋላ ከዛ ቀጣይ ደግሞ ድንች ቀምጥቼ ጨምራለሁ ማለት ነው። ከዛ በደንብ እንደዚህ ካባለሁት በኋላ ቅመማ ቅመሞችን ጨመርኩኝ። ማጂ፣ እርድ፣ ቁንዶ በርበሬ እና ጨው ጨመርኩኝ። ከዛ በኋላ ትንሽ ካባለሁት በኋላ በነገራችን ላይ በጣም የሚያምር ሲያውቃቱ ጣም ያምራል። ጣዕሙ ራሱ ለየት ያለ ነው። በጣም ነው ደስ የሚለው። እንደዚህ ስትላላ ራሱ በጣም ነው የሚያምረው። ራሱ ከለሩ ለየት ያለ ነው። ታርጌ ካባለሁኝ በኋላ ከዛ በኋላ ውሃ አምጥቼ የሚበቃኝ ማለት ነው። ከዛም በኋላ ከውሃ ጨመርኩኝ። ከዛ ኩሳውንና ከላይ ከዝበራ ሚሱን ከላይ ጨምሬያለሁ። በእንደዚህ መልኩ ጨምሬዋለሁ ማለት ነው። ከዛ በደንብ ይፈላል። ከዛ እንደዚህ ሆኗል ማለት ነው። ሲበስል ሲያምር በጣም ነው የሚያምረው። ከዛ እንደዚህ ሆኗል እና ፈጭቼዋለሁ። በነገራችን ላይ እንደዚህ አድርጌ የተወሰነ ካስቀረው በኋላ ፈጨሁት ማለት ነው። በጣም ብዙ ደቃቅም እንዳይሆን እንደዚሁም ብዙም ደግሞ እንዲቀር አድርጌ ነው እዚህ ጋር ድስት ውስጥ ትንሽ ትቼ አንድ ላይ ማለት ነው። ወይኔ እንዴት እንደሚጥም ነው የምላችሁ። ከዛ መጨረሻ ላይ እንደዚህ ሆኗል ማለት ነው። በጣም የሚያምረው ወላሂ በጣም የሚጥመው ራሱ እና ጋይስ እቺን የመሰለች ሾርባ ለብርድና ለአንዳንድ ነገር እራት ላይ መጠቀም ይቻላል። ረመዳን ላይ መጠቀም ይቻላል። ለብዙ ነገር መጠቀም ይቻላል እና በጣም የሚጥመው ሰርታችሁ ሞክሩት ጋይስ።